ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? የኤልሮኢ ፕሮግራማችንን ጀምረናል። ቆይታችሁን ከኛ ጋር በማድረግ ፕሮግራማችንን እንድትከታተሉ በጌታ ፍቅር ጠይቃለሁኝ። ከረጅም እንግዲህ ቆይታ ጊዜ በኋላ ነው እንደገና ኤልሮኢ ፕሮግራም የጀመርኩት። የወንጌላውያን አባቶች ጉዳይ በልቤ በጣም ሸክም ስላለኝ እነሱን ለማገዝ ለመድረስ አንዳንድ ጊዜ እግዚአብሔር ራእይን በልባችሁ ሲያስቀምጥ ሲመቻችሁ የምታገለግሉት ሳትችሉ ስትቀሩ ደግሞ ከልባችሁ የሚያወጣው አይደለም። ሁሉ ጊዜ ባላችሁበት ሁኔታ ውስጥ መሆናችሁ ሸክሙ ከውስጣችሁ አይወጣምና ከሀገር ከወጣሁ 3 ዓመት ሆኖኛል በልጄ ህመም ምክንያት። ስለዚህ ያንን ነገር ሁሉ ጊዜ አስበዋለሁ፣ አወጣዋለሁ፣ አወርደዋለሁ። አሁን አጋጣሚ ሳገኝ ደግሞ እግዚአብሔር ረድቶኝ አንዳንድ ነገሮች ለማድረግ ሞክሬያለሁ። የተለያዩ ወንጌላውያን አባቶች ደርሰናል። ወደ እናንተ ምን አድርስ ይሆናል ታዩታላችሁ። መቀሌ ያሉ 2 ወንጌላውያን አባቶችን መሳይ አለማየሁ ሄዶ ጎብኝቷቸዋል። እንደገና በናዝሬት ያለም አንድ ወንጌላዊ አሁን ደግሞ ወደ ቡታጅራ ጉዞ ያደርጋል። በዚህ አጋጣሚ መሳይ አለማየሁ በጣም እግዚአብሔር ይባርክህ ማለት ፈልጋለሁ። ጋዜጠኛ መሳይ አለማየሁ ለወንጌላውያን አባቶች ያለህ ልብ ትልቅ ስለሆነ ጊዜህን፣ ሰዓትህን፣ ያለህን ሁሉ በማድረግ ለነሱ እየሮጥክ ስላለ ጌታ እግዚአብሔር ዘመንን ይባርክ ማለት ፈልጋለሁ። ፕሮግራሙን እንድትከታተሉ ተጋብዛለሁ። መልካምና ጥሩ ጊዜ ይሁንላችሁ። እናንተም ባላችሁ ነገር ሁሉ ከጎናችን እንድትቆሙና ለወንጌላውያን አባቶች እንድትደርሱ በጌታ ፍቅር ጥሪዬን አቀርባለሁ። መልካም ቆይታ። ተራራ የሚናድለት ጨለማ የሚገፈፍለት ንፋሳት ለ20 ከምናምን ዓመት ድረስ በማገለግልበት ሰዓት ላይ በስልጥኛ መሰክራለሁ፣ በአማርኛ መሰክራለሁ፣ በመስቀልኛ መሰክራለሁ፣ ቋንቋ መሰክራለሁ። ዛሬም የታመኑ አገልጋዮች በዚህ ስፍራ በዚህ ረገድ የኢትዮጵያውያንን እነዚህን አገልጋዮች ለመርዳት የሚደክሙ እህትና ወንድሞች አሉ። መጽሐፍ ቅዱስ እያለው ማስታወሻ ይያለው አንድ የጤና ጣቢያ አምቡላንስ እየበረረ መጥቶ እንዳለ በትንትልና ያወጣው ልተኛ አይሰጠኝም፣ በጀርባዬ አልተኛም፣ ይወጋኛል። እስከዛሬ ድረስ ግንባሬ ደግሞ ያዞረኛል። በጣም ነው ደም የፈሰሰው። የነዚህ ወገኖች ለቅሶ የነዚህ ወገኖች ጩኸት እንድንሰማ ወደ እግዚአብሔር የሚጸልዩትን ጸሎት መልስ እንድንሆንላቸው በመከራ የሚጸና የተባረከ ነው እንደሚል የላይኛውን ክብር በመመልከት እስከዛሬ ድረስ ጸንተን በመቆም ግራጄ እንደውም አጥንቱ ተሰብሯል። ፊቴን እንኳን በሱ መታጠብ አልችልም። እግዚአብሔር ሀብትን የሰጠን እግዚአብሔር ያከበረን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የባረከን በረከት ለእንደዚህ አይነት ጊዜ ደግሞ የባረኩንን ዋጋ የከፈሉንን ሰዎች የጸሎታቸው መልስ እንድንሆን እግዚአብሔር ይጠብቃል። ችግሩን እየተቋቋም ደሞዙ አነስተኛ ነች። ባለትዳር ነኝ፣ የልጅ አባት ነኝ፣ ትዳር የምመራ ነኝ፣ በቤት ኪራይ ነው ያለሁት። በብዙ ውጣ ውረድ ውስጥ ነው እንግዲህ ወንጌልን እያገለገሉ ያሉት። ወንጌልን ብቻ ማገልገል ነው ስራዬ እና ይሄ ትልቅ አጋጣሚ እኛ ወንጌል መስበክ ባንችል እንኳ ወንጌል የሰበኩትና ሰብከው ያለፉትን አሁንም እየሰበኩ ያሉትን በብዙ ችግር ያሉትን ሰዎች አብረናቸው በመቆም ወንጌልን ማገልገል እንችላለን። በዓለም ሳላችሁ መከራ አለባችሁ ይልና ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ ይላል። እርሶ ካሳለፉት ነገር እንደው ለትውልዱ ምን ይመክራሉ? መጽናት ያስፈልጋል። ክብር አለው፣ ሽልማት አለው። የእግዚአብሔር መንግስት በዋጋ በፈዛዛ ማግኘት አይቻል፣ በመጽናት ነው። ደግሞ ክርስቶስ ኢየሱስ እንደተናገረው እኔ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝ ያለውንም ደግሞ የጌታችን ኢየሱስ ክርስቶስን ቃል አስተውለን በማስተዋል እንድናገለግል ከእህታችንና ከወንድም እህቶቻችን ጋር እንድንቆም እኔም ቤተሰቤን ከነሱ ጋር ለማገልገል ወስነናል። ጌትዬና ሂሩት የሚባሉ የትዳር አጋሮች የሰጡት 50,000 ብር ነው። እግዚአብሔር የጠላትን ከፍታ ያስረግጣቸው። አሜን። በጌታ የተወደዳችሁ ቅዱሳን በዓለም ዙሪያ ያላችሁ ዛሬ አጭር መልእክት ይዤ ወደ እናንተ መጥቻለሁኝ። በኢትዮጵያ ያሉ አገልጋዮች በተለያዩ ጊዜያት በብዙ መከራና ችግር ሆነው ቤተሰቦቻቸውንና ትዳራቸውን ሕይወታቸውን ዋጋ ከፍለው ወንጌልን ያገለገሉን ምድራችንን በወንጌል ያገለገሉና ለብዙዎች መባረክ ምክንያት የሆኑትን ቅዱሳን ዛሬ ደግሞ በብዙ ችግር ውስጥ እየወደቁትን ብዙ የኛን እርዳታ የሚፈልጉትን እነሱም ቤተሰቦቻቸውም በዚህ ሰዓት ከእድሜም ከበሽታም የተነሳ በብዙ ችግር ውስጥ የወደቁና በብዙ እንባ በብዙ ጸሎት ውስጥ ያሉትን ከመድረስ አንፃር መልእክቴን ለማስተላለፍ ነው።
በመጽሐፍ ቅዱስ ታሪክ ውስጥ እንደሚታወቀው ጳውሎስ በኢየሩሳሌም በነሱ ዘመን በነበረው ጊዜ በስደቱ ምክንያት በብዙ ችግር ውስጥ የወደቁትን ለመርዳት ገንዘብ ሲያሰባስብ እንመለከታለን። በመቄዶንያ አብያተ ክርስቲያናት አካባቢ ያሉት ቅዱሳን የነበራቸው ተነሳሽነት እንደ ምሳሌ አድርጎ እነሱ በብዙ ድህነትና መከራ ውስጥ በብዙ ስደት ውስጥ ያሉ ግን ከደስታቸው ብዛት የተነሳ የድህነታቸው ጥልቀት ሳይዛቸው ልግስናቸው በጣም ብዙ እንደሆነና ከአቅማቸው በላይ እንኳ እንዳገለገሉ እንደሰጡ ጳውሎስ በዚህ ጉዳይ ላይ እነሱን በጠየቀ ጊዜ ለምነውት እንዳገለገሉ ለነዚህ ሰዎች እንደተቆረሱ መጽሐፍ ቅዱስ ይናገራልና እንደገና ደግሞ ጳውሎስ ይህንን አገልግሎት ለማገልገል የታመኑትን አገልጋዮች በህዝቡ ፊት ትልቅ ስፍራ ያላቸውንና በዚህ ኤሪያ ላይ ልባቸው በጣም ሰፊ የሆነውን ሰዎች እንደመረጠ ከጳውሎስ ጋር የሚያገለግለውን ቲቶን እንደላከ እንደገና ደግሞ ከአብያተ ክርስቲያናት የተመረጡ የተወደዱ የታመኑትን ሰዎችንም ከቲቶ ጋር ወደ ቆሮንቶስ እንደላከና በቆሮንቶስ ያሉ ቅዱሳን በወንጌል የበለጸጉ በሀብትም የበለጸጉ ከመቄዶንያ አብያተ ክርስቲያናት በላይ ብዙ ማድረግ የሚችሉትን እንዲዘጋጁና እንዳያሳፍሩት ቀድሞ መልእክት እንደላከ መጽሐፍ ቅዱስ በዛ ስፍራ ላይ ይናገራልና ዛሬም የታመኑ አገልጋዮች በዚህ ስፍራ በዚህ ረገድ የኢትዮጵያውያንን እነዚህን አገልጋዮች ለመርዳት የሚደክሙ እህትና ወንድሞች አሉ። እህታችን ኤደን በዚህ ጉዳይ ላይ ብዙ ዋጋ ከፍላ የራሷ ሁኔታ ሳይገድባት እያገለገለች ከሌሎች ወንድሞችና እህቶች ጋር የተቸገሩትን ለመርዳት ብዙ እያገለገለች እንዳለች እናውቃለን። እሷ የምትሄድበት በጥቂት ሰዎች ግን የሚደረስ ጉዳይ ስላልሆነ አብረን እንድንቆምና ከነሱ ጋር ሆነን የነዚህ ወገኖች ለቅሶ የነዚህ ወገኖች ጩኸት እንድንሰማ ወደ እግዚአብሔር የሚጸልዩትን ጸሎት መልስ እንድንሆንላቸው ለመጠየቅ ነው። እግዚአብሔር ሀብትን የሰጠን እግዚአብሔር ያከበረን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የባረከን በረከት ለእንደዚህ አይነት ጊዜ ደግሞ የባረኩንን ዋጋ የከፈሉንን ሰዎች የጸሎታቸው መልስ እንድንሆን እግዚአብሔር ይጠብቃልና ይሄ ትልቅ አጋጣሚ እኛ ወንጌል መስበክ ባንችል እንኳ ወንጌል የሰበኩትና ሰብከው ያለፉትን አሁንም እየሰበኩ ያሉትን በብዙ ችግር ያሉትን ሰዎች አብረናቸው በመቆም ወንጌልን ማገልገል እንችላለን፣ በገንዘባችን ማገልገል እንችላለንና ይሄንን እድል እንድንጠቀምበት እግዚአብሔር ሰጥቶናል። ደግሞ ክርስቶስ ኢየሱስ እንደተናገረው እኔ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝ ያለውንም ደግሞ የጌታችን ኢየሱስ ክርስቶስን ቃል አስተውለን በማስተዋል እንድናገለግል ከእህታችንና ከወንድም እህቶቻችን ጋር እንድንቆም እኔም ቤተሰቤን ከነሱ ጋር ለማገልገል ወስነናልና እንድታገለግሉ በጌታ ፍቅር ጠይቃቸዋለሁ። ተባረኩ። ቃሉ ሲያስተምር መንፈሱ ሲያጽናና አቻምናን አለፍን ተሻገርናል። ጠላት ቢቃወመን እጅግ ተገዳድሮ ጌታ ተዋግቶልን ደረሰን ዘንድሮ ተራራ የሚናድለት ጨለማ ሻሎም ቅዱሳን እንደምንሰነበታችሁልን። እንግዲህ ዛሬ ደግሞ ከአዲስ አበባ ወጣ ብለን በስልጤ ዞን ዳሉቻ ወረዳ ነው የምንገኘው። ከወንጌላዊ ግዛው አበበ ጋር ቆይታ እናደርጋለን ማለት ነው። ወንጌላዊ እንዴት ነዎት? እግዚአብሔር ይመስገን። ሁሉ ሰላም ነው? ሰላም ነው፣ ጌታ ይመስገን። ኑሮ፣ ህይወት፣ አገልግሎት ወጌታ ሰላም ነው፣ እግዚአብሔር ይመስገን። አሜን። የት ነው ተወልደው ያደጉት? እዚሁ ነው እንዴ? አዎ፣ በቡታጀራ መስቃን ወረዳ ውስጥ ነው የተወለድኩት። እዚሁ ሆኜ ጌታን ማገልገል ጀመርኩ። የት ቤተክርስቲያን ነው? ዳሉቻ መሰረተ ክርስቶስ ቤተክርስቲያን ማገልገል ጀመርኩኝ። ከጀመርኩ በኋላ ደግሞ በቆይታ ደግሞ ያው የመጽሐፍ ቅዱስ ትምህርት ቤት ገብቼ ሐምሌ 3 ቀን 2003 ዓመተ ምህረት ተመርቄ እንደገና ጌታን እያገለገልኩ እያለ በ2005 ዓመተ ምህረት የወንጌላዊነት ማዕረግ አግኝቼ ሙሉ ጊዜን ሰጥቼ መሰረተ ክርስቶስ ቤተክርስቲያን በወንጌላዊነት እስቲል እስከ ዛሬ ድረስ እያገለገልኩ አለሁ። በዚህን ሰዓት በማገለግልበት ሰዓት ላይ ብዙ ሚሽነሪዎች ይመጣሉ፣ ያገለግላሉ፣ ይሄዳሉ። እነሱ ይመጣሉ፣ እያገለገሉ ይሄዳሉ፣ እየመጡ ይሄዳሉ። እኔ ግን አልሄድም፣ እዛው ነው ያለሁት። ለ20 ከምናምን ዓመት ድረስ በማገለግልበት ሰዓት ላይ
በስልጥኛ መሰክራለሁ፣ በአማርኛ መሰክራለሁ፣ በመስቀንኛ መሰክራለሁ፣ ቋንቋ መሰክራለሁ። ምንድነው አገልግሎቱ? አገልግሎቴ መጽሐፍ ቅዱስ ህዝብን ማስተማር ነው። ደቀ መዛሙርት አድርጎ ማውጣት እና ማብቃት። ወንጌል ስርጭት ይወጣለሁ፣ መስክሬ እመጣለሁ። ችግሩን እየተቋቋምኩ ደሞዙ አነስተኛ ነች። ባለትዳር ነኝ፣ የልጅ አባት ነኝ፣ ትዳር የምመራ ነኝ። በቤት ኪራይ ነው ያለሁት። ችግሩን ግን እየተቋቋምኩ እያለሁኝ ጌታ በጸጋው እያጸናኝ እያለው የሰኔ 26 ቀን 2014 ዓመተ ምህረት ላይ ልክ እሑድ ከጠዋቱ 2 ሰዓት ተኩል ላይ ወደ ቤተ ክርስቲያን ሲሄድ መጽሐፍ ቅዱስ እያለው ማስታወሻ ይዣለው አንድ የጤና ጣቢያ አምቡላንስ እየበረረ መጥቶ እንዳለ ብትንትን ነው ያወጣው። ላይ ነው የወጣው እንዳለ ብትንትን። ሰው አልጫነም፣ ምንም አልጫነም። ሹፌሩ ብቻው እና 2 እጄ ተገነጠለ። ትከሻዬ ላይ ብረት ተገጥሞ እያለ ነገር ግን የተስተካከለ መድኃኒት፣ የተስተካከለ ምግብ ባለማግኘቴ፣ ገንዘብ ባለመኖሩ የገጨኝም አካል ደግሞ ገና እየሾፈረ የነበረ ነው። ገና ያዘ ነበረ ነው። ብዙ ነገር የለውም፣ ምንም ነገር የለውም። ከዚህ የተነሳ ግን ከጉዳት የተነሳ ስጋው ስላልሞላ ብረቱ ተገጥሞ ብረቱ እስከዛሬ ድረስ እያሰቃየኝ ነው ያለ። ልተኛ አይሰጠኝም። በጀርባዬ አልተኛም፣ ይወጋኛል እስከዛሬ ድረስ። ግንባሬ ደግሞ ያዞረኛል። በጣም ነው ደም የፈሰሰው። ከደምም አልፎ አንጎልም እስከ መፍሰስ ድረስ ደርሶ የዛለታውኑ በተኛሁበት ነው። እኔ አላቅም። በኋላ አባኮ ተገጩ ሲባል ከዛ በኋላ ነው ቅዱሳን የተሰባሰቡት። ከተሰባሰቡ በኋላ ሹራቤን አውልቀው በዕለቱ የለበስኩትን ሹራብ አውልቀው ደሙ እየፈሰሰ ሲያስቸግር በዛ ጭንቅላቴን አስረው ወደ የሚያስፈልገው ጤና ጣቢያ በሚሄድበት በአስቸኳይ ወራቤ ሆስፒታል አድርሷቸው ተብሎ ያው አምቡላንስ ሌላ ሰው እየሾፈረው ወስዶ ጤና ጣቢያ ሆስፒታል አደረሱኝ። ከዛም በኋላ ያው ማታውኑ ጭንቅላቴ ተሰፍቶ እጄ ያው ኦፕሬሽን ተደርጎ በብረት ተገጥሞ እስከ ዛሬ ድረስ አለ። ከኔው ጋር ነው ያለው። መውጣት ሲገባው ግን ባለማግኘት የተነሳ ግን እስከ ዛሬ ድረስ ከኔ ጋር አለ። በመኖሩ ደግሞ ከባድ ጉዳት እያደረሰብኝ ነው ያለው። ገንዘብ በመጥፋቱ ምክንያት፣ ምበላው በማጣቱ ምክንያት ከባድ ችግር ነው ያለው። ደሞዝ እስከዚህም ነው። ወር አልደርስም፣ 15 ቀንም አልደርስም። የልጅ አባት ነኝ፣ ባለትዳር ነኝ። ስንት ልጆች አሉት? አሁን ከነዚህ ጋር ያሉኝ እቺ ልጅ አለች፣ 3 አሉ። ሌሎቹ ያው ትዳር ይዘዋል። 3 ግን ያልያዙ አሉ፣ ከኔ ጋር አሉ። በመከራ የሚጸና የተባረከ ነው እንደሚል የላይኛውን ክብር በመመልከት እስከ ዛሬ ድረስ ጸንተን በመቆም መሰረተ ክርስቶስ ቤተክርስቲያንን ምዕመናንን በመጎብኘት ምዕመናንን ወንጌል በማካፈል ቤተክርስቲያን በማገልገል እስከ ዛሬ ድረስ አለው። ምን ያህል ምዕመን አለ እዛ? አሁን ምዕመን እስካሁን ያለው ወደ 73 አካባቢ ይሆናል። ከልጆችም ጭምር ከህፃናትም ከዘማሪያንም ከአባቶች ከእናቶች ጭምር ወደ 73 አካባቢ የሚሆን ምዕመናን አሉ። ግን ስቲል አስራት ይከፍላሉ አይከፍሉም? ብዙ ከኑሮ አንጻር ከፍተኛ ኑሮ እያሰቃያቸው ስላለ አስራት የሚከፍል ስለሌለ የወንጌላዊ ደሞዝ ክፍያ አነስተኛ፣ በጣም የወረደ ለመስማት የሚዘገንን ነገር ነው። ሌላ ስራ አይሰሩም? እርስዎ? ሌላ ስራ አልሰራም። ወንጌል ብቻ ነው። አሁንማ በፍጹም አልሰራም። በእጄ ምክንያት ግራ እጄ እንደውም አጥንቱ ተሰብሯል። ፊቴን እንኳን በሱ መታጠብ አልችልም። በቀኝ እጄ ነው ይሄንን እጄን ማሸው፣ በቀኝ እጄ ነው። ቀኝ እጄ ስላልተሰበረ እሱም ላይ ብረት አለ፣ ያው ደቋል እና ያው በዚህ ነው እንትን የምለው እና ብዙ ስራ አልሰራም። ወንጌልን ብቻ ማገልገል ነው ስራዬ። ሙሉ ጊዜ ነፍሳት ይድናሉ፣ ይፈራሉ። ግን ስንመሰክርላቸው እውነት ነው ይሉናል። እርግጥ ነው እውነት ነው፣ ነገር ግን አያኖሩንም። እዛ ከገባን አያኖሩንም እና ቤተሰባችንንም ይበትናሉ በሚል እየፈሩ ይቀራሉ። ግን እንመሰክራለን።
እንናገራለን፣ ይቀበላል። የተለያዩ ቦታዎች ሄደው ያገለግላሉ። የተለያዩ ከዚህ በፊት የተለያዩ ቦታ ወራቤ ድረስ ሄጄ ያገለግላለሁ፣ ቤተክርስቲያን ያገለግላለሁ። ቃለ ሕይወት ደግሞ ሼር እየተደራረግን እናገለግላለን። እነሱ ወደኛ ይመጣሉ፣ እኛም ወደ እነሱ እየሄድን እናገለግላለን። ሚቶም እየሄድኩ አገለግላለሁ። ሚቶ አልነበረ ያኔ እየሄድኩኝ አገልግዬ እመለሳለሁ። ነገር ግን ከቅርብ ጊዜ ወዲህ ቆሟል፣ እዛ መሄዱ ቆሟል። አገልጋይ እየበዛ ሲሄድ እዛ፣ ነገር ግን ወደዛ መሄዱ ቀርቷል እንጂ ከዚህ በፊት እያገለገልኩ ህዝብን እያስተማርኩ እመጣ ነበረ። ክርስትና እንግዲህ ብዙ ዋጋ የሚያስከፍል ህይወት ነው። በብዙ ውጣ ውረድ ውስጥ ነው እንግዲህ ወንጌልን እያገለገሉ ያሉት። እንደው እንደርሶ ላሉት ይህንን ፕሮግራም ለሚከታተሉት ምን ይመክራሉ? ከወንጌል ዋጋ ማስከፈል ጋር ጽናትን፣ ብርታትን፣ የወንጌል ባህሪ ምንነትን ጭምር ከማሳየት አንጻር እርሶ ካሳለፉት ነገር እንደው ለትውልዱ ምን ይመክራሉ? እኔ የምመክረው ነገር ቢኖር ምንድን ነው? ጌታ አይጥልም። በመከራ ስናልፍ ደግሞ ለክብር እንጂ ለውርደት አይደለም። ጸንተን መቆም ግን ከኛ ይጠበቃል፣ ወንጌል ነውና። ስለዚህ ጌታችን መድኃኒታችንም ኢየሱስ ክርስቶስ ከመሄዱ በፊት አንድ ቃል ይናገር ነበር። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ይላል። ምን እንዲኖራችሁ? ሰላም እንዲኖራችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ ይልና፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ሞት እንኳን መጥቶ ፊቱ ቢደቀንም እንኳን ነፍሱን ቢሰጥም እንኳን በሶስተኛው ቀን ሞቱን ራሱ ድል አድርጎታል። አንደኛ ክርስትና መጽናት ያስፈልጋል፣ መጸለይ ያስፈልጋል፣ መረበሻ አያስፈልግም። የትኛውም ስደት የትኛውም መከራ ቢመጣ እንኳን ይገፋናል፣ ብንወርቅ እንነሳለን። ይሄ አይቀሬ ነው። ስለዚህ ምንድነው መጽናት ያስፈልጋል። ክብር አለው፣ ሽልማት አለው። የእግዚአብሔር መንግስት በዋዛ በፈዛዛ ማግኘት አይቻልም፣ በመጽናት ነው። አብርሃምም ሲፈተን እንኳን ለፈተናው እጅ አልሰጠም። አንድ ልጅህን ለእኔ ሰዋልኝ ብሎ ሲለው እሺ ነው ብሎ ሄደ። ኢብን እንኳን ለባለቤቱ እንኳን አላማከራትም። ነገር ግን ወደ ሞሪያ ተራራ ወደዛ ወስዶ ሙሉ ለሙሉ ጌታ የተናገረውን ነገር ለመፈጸም እስከ ጥግ ድረስ ከደረሰ በኋላ ልጁን አንስቶ በግንድ ሲያጋድም እግዚአብሔር መልአኩን ልኮ አብርሃም እጅን ከልጁ ላይ አንሳ ብሎ ሲለው እግዚአብሔር እንደዚህ ያለው፣ አንድ ልጅህን ለእኔ አልከለከልክምና በእውነተኛው በረከት ባረካለሁ። ትልቅ ምድራዊ በረከት፣ ሰማያዊን በረከት እግዚአብሔር ሰጥቶታል በመስራት። ኢዮብን ማየት እንችላለን። ኢዮብ ያለው ንብረት ሁሉ ሲያልቅ፣ ልጆቹ ሲያልቁ፣ ለምሳሌ እሱ ፍጹም ነው፣ ጻድቅ ነው፣ እግዚአብሔርን የሚፈራ ነው፣ ከክፋት የራቀ ነው፣ ፍጹም መሆኑ እግዚአብሔር የመሰከረለት። ነገር ግን እግዚአብሔር የሚፈትነው ነበረ፣ ሰይጣን የሚፈትነው ነበረ። ሰይጣን ሲፈትነው በእግዚአብሔር ፈቃድ ነው። ስለዚህ በመከራው ግን ጸንቶ በመቆሙ ልጆቹ እያለቁ ሚስቱ ኢብን እስካሁን ድረስ አንተ ዝም ብለህ ትመለከታለህ፣ ትናንትና እንደዚህ አይነት በርኮ ዛሬ እንደዚህ ስትሆን እግዚአብሔርን ስደብና ሞት ብላ ስትለው ግን ሰይጣን ሊጠቀምባት ፈልጎ እሱን ያብረከርከው ለወጣው ቃል እንኳን አንቺ ከሰነፎቹ እንዳንዲቱ ነሽ ብሎ ነው ሰይጣንን የመለሰው፣ አሳፍሮ የመለሰው። ስለዚህ ደግሞ በመስጠት መጨረሻ ጊዜ ሁሉ ታደርግ ዘንድ ቻይ ነህ፣ ሐሳብህንም የሚከለክል የለብህም ብሎ ካለ በኋላ ከመጀመሪያው ይልቅ የኋለኛው በእጥፍ እንደባረከው እውን የሆነ እውነተኛ የሆነ የእግዚአብሔር ቃል ያስረዳናል። ይህንን መክራለሁ ለትውልዱ። ስለዚህ ትውልድ በወንጌል ከጸና፣ በጽድቅና በእውነት ካገለገለ እግዚአብሔር በታዛቢዎች መካከል ያከብራል። መጽናት ያስፈልጋል። እግዚአብሔር ከሚጸኑት ጋር ይጸናል፣ ይቆማል። እግዚአብሔር ለመከራ አሳልፎ ቢሰጠን እንኳን ለሰጠን ነገር መውጫ ቀዳዳ አለ። ስለዚህ እንደኔ ያሉ ለሚያገለግሉ ምናልባት እንደ አይነት ሁኔታ የሚኖሩ ካሉ ያገልግሉ፣ ሽልማታቸው ነገ ነው። እግዚአብሔር በአደባባይ ያከብራል። በአደባባይ ደግሞ እግዚአብሔር ወደ ከፍታ ያወጣል።
ስለዚህ መጽናት ያስፈልጋል፣ መቆም ያስፈልጋል፣ መጸለይ ያስፈልጋል፣ በጽድቅና በእውነት መመላለስ ያስፈልጋል። ከዚህ በኋላ እግዚአብሔር በሕይወት እያሉ ያከብራል። ይህንን መክረው ወንጌላዊ ግዛው አበበ እንግዲህ እጆት ላይ ያው ብረት ተገጥሞ ታመው እንደዚህ ባለ ሁኔታ ውስጥ ነው እንግዲህ ጌታን እያገለገሉ ያሉት። ይሄ ደግሞ በጣም የሚገርም የሚደንቅ እንደው ለብዙ ሰዎች ትልቅ ምስክርነት የሚሆን ነገር ነውና ምናልባት አሁን ይሄ በሕክምና መዳን የሚችልበት ሁኔታ ካለ ቅዱሳን በምንድነው ከእርሶ ጎን መቆም ያለባቸው? ምንድነው እንዲረዱ እንዲታገዙ የሚፈልጉት ነገር? ከራሶት አልፎ ደግሞ እዛም አካባቢ ላለው ለወንጌል መስፋፋት ምንድነው የሌሎቻችን ድርሻ ምንድነው መሆን ያለበት ብለው የሚሉት? ትከሻዬ ላይ ያለው ብረት ተገጥሞ እያለ ነገር ግን እስከ ዛሬ ድረስ ተሸክሜ ጌታን እያገለገልኩ ባለበት ሰዓት ላይ ያው በእርግጥም ከዚህ በፊት ቅዱሳኖች ብዙ ነገር እያደረጉ ያው አስተዋጽኦ እያደረጉ ሕክምናም በወቅቱ በሰው ምናምን ብዙ ነገር እያደረጉ ከጎኔ ቆመዋል መጀመሪያ የነበሩት። ነገር ግን ዛሬ እኔ ሕክምና ባገኝ ትክክለኛ ሕክምናውን ባገኝ ትክክለኛ የምመገበው ነገር ባገኝ ሰውነቴ ሞልቶ እንደገና አቅም ማግኘት እንደሚችል ይሄ የተረጋገጠ ነገር ነበረ። ነገር ግን የሚያስፈልገኝን ነገር ባለማግኘቴና ባለመመገቤ መድኃኒትም ሆነ ሕክምና ተስተካከለ ባለማግኘቴ እስከዛሬ ድረስ እየተሰቃየው አለው። በውጭም ያሉ በግቢም ያሉት እንደገና ቢነሳሱልኝ በእርግጥም ይሄኛው ሰውነቴ የተጎዳው አካሌ የተፈሰሰው ደሜ ሁሉ ተመልሶ አቅም አግኝቼ በእጥፍ እንደማገለግል ደግሞ እኔ እርግጠኛ ነኝ። ነገር ግን አሁን ቅዱሳን ከጎኔ ቢቆሙልኝ ቢረዱኝ፣ የእግዚአብሔር ቅዱሳኖች እግዚአብሔርም ራሱ ሲናገር እግዚአብሔርን ስላገለገላችሁ እስካሁንም ስለምታገለግሏቸው የሰራችሁትን ስራ ያሳያችሁትን ፍቅር እግዚአብሔር ይረሳ ዘንድ ሰው አይደለምና ይላልና ዋጋ አለው። ኢየሱስ ክርስቶስም ሕይወቱን የሰጠው ነፍሱን የሰጠውና በመስጠት በረከት አለ እና ለድሃ የሚሰጥ ለጌታ ያበድራል ነው የሚለውና ዛሬም ከጎኔ ቢቆሙልኝ እንደገና ሕክምና ብቀጥል የተስተካከለ የመጀመሪያው ሙሉ አካሌ ይመለሳል ብዬ ገምታለሁ። ከጎኔ ቢቆሙልኝ ማለት ነው የዓለም ሕዝቦች እግዚአብሔር ሰዎች እና ከጎኔ ቢቆሙልኝ መልካም ነው እላለሁ። እንግዲህ ካሉበት አካባቢ አንጻር በጣም ብዙ በወንጌል ዋጋ የሚያስከፍሉ እውነታዎች አሉ። አካባቢው ያው የሌላ እምነት ተጽዕኖም ጭምር ስላለበት ማለት ነው። ከእርሶ ውጭ ያሉት እዛስ ያሉ ቅዱሳን እንዴት ነው እየኖሩ ያሉት? እንዴት ነው እያገለገሉ ያሉት? አገልጋዮች ወደዚህ ወደ ዳሎቻ ምድር በሚመጡበት ጊዜ ለጥቂት ጊዜ አገልግለው ቦታውን አይፈልጉትም። ለምን? መከራ አለበት፣ ረሃብ አለበት፣ ጥማት አለበት፣ ብዙ ነገር አለበት ብለው ያቺ የተላኩበትን ጊዜ አገልግለው ቀጥሉ በሚባልበት ሰዓት ላይ ሌላ ጋር ውሰዱን እንጂ እዚህ አናገለግልም ብለው በምክንያት ፈጥረው ይሄዳል። አገልጋዮች ጭምር ማለት ነው። ነገር ግን ምዕመኑ ግን ቀጥ ብሎ ጌታን ያመልካል፣ ጨክኖ ጌታን ያመልካል። ምክንያቱም በጋብቻም በምንም የተሳሰረ ነው፣ የተያያዘ ነው። ስለዚህ ሌላው ግን አገልጋይ ወይም ደግሞ ከሌላ ቦታ የመጣ ሊቆይ አይፈልግም፣ ይሄዳል። ያሉት ግን ጸንተው ይቆማሉ። ነገር ግን እኔ ያልተናገርኩት ነገር ቢኖር የኛ መሪዎች የበለጠ ደግሞ ሰብሳቢው ጭምር ትልቅ አስተዋጽኦ ነው ያደረጉልኝ ለኔ። ተኝቼ ኢቭን በአንዳንድ ቦታ ላይ ወደ ሆሳዕና እየሄዱ ወደ ቡታጀራም እየመጡ በአንዳንድ ቤተክርስቲያኖች ሰብሳቢው በቃ መጀመሪያ እንትኔን ቀርጾ ነበር የሄደው የሚያሳየው። እንዲሁ ያሉ አባት ናቸው። ዛሬ ቆመው ጸንተው ቆመው ኢቭን ቤተሰብ እንኳን በቃ ይቅርብህ ብሎ በሚለን ሰዓት ላይ እናንተ አታውቁም፣ ወንጌል በመከራ ቢሆን መጨረሻው የዘላለም መንግስት፣ በዘላለም መንግስት ከብሮ መኖር ነው። ወንጌል አይጥልም ብዬ ያው እየነገርኳቸው እያለም እዛም መተውም እያዩኝ እያለ ነገር ግን እንትኑ ክርስቲያን መሪዎች
ብፁዕ ስለኔ በአንዳንድ ቦታ እየሄዱ እርዳታ እያደረጉ ኢብን እንደዚህ መነጋገር አልችልም ነበረ። ጭንቅላቴ ለመቆም እያዞረኝ ነበረ እንደዚህ እና ትንሽ አስተዋጽኦ እያደረጉ ገንዘብም የተቻላቸውን አምጥተው እየሰጡን በዛም እየተጠቀምኩ አጃው ምናምኑም ብዙ አስተዋጽኦ ለኔ አድርገውልኛል። ነገር ግን ያሉት ምዕመናኖች ጸንተው ያመልካሉ፣ ጸንተው ይቆማሉ። መከራም ቢኖር ይቆማሉ፣ ችግርም ቢኖር ይቆማሉ። ነገር ግን እስከ ዛሬ ድረስ እዛው የነባር የሆኑ ክርስቲያኖች እያመለኩ ነው ያሉት። አዎ ምንም ነገር እንትን የለባቸውም። ጥምቀት ስርዓት ምናምን የት ነው የምታደርጉት? ድጁ ወንዝ የሚባል ቦታ አለ። ድጁ ወንዝ ላይ ደህንነት ኢየሱስን መከተል ከተማሩ በኋላ ጥምቀት ስርዓትን ከፈጸሙ በኋላ ጌታችን መድኃኒታችን ስርዓት መፈጸም ይገባናል ነው ያለው አይደል? ያንን ከጨረሱ በኋላ የጥምቀት ስርዓት የምንፈጽመው ድጁ ወንዝ አለ፣ እዛ ነው። ጨርሰው ከተማሩ በኋላ ጥምቀት ስርዓትን ከፈጸሙ በኋላ ይመጣሉ። ከዛ በኋላ ማገልገል ይጀምራሉ፣ እየተማሩ ማለት ነው። እዛ ነው የምንፈጽመው። የወንጌል ስርጭት እየወጡ እንደሚሰሩ ሲነግሩኝ ነበርና ምን የማይረሱት አጋጣሚ ገጥሞት ያውቃል? አንድ ጊዜ ጋይታገሰ የሚባሉ ሰውዬ ነበሩ። እንደዚህ ለምስክርነት ወደ ገጠር ወጣን። ይሄ ድጁ የሚባልበት ቦታ ላይ ወጣን። ዳገት ነው እና ከዛ በኋላ ድጁ እንውጣ፣ ዳገት ላይ ወጥተን ጸልየን ቆይተን እንመጣለን ብለን ሄድን። ከሄድን በኋላ እኛ ውስጥ ነው ያለነው፣ ማንም ሰው አላየንም ብለን ውስጥ እያለን እየጸለይን ተመልከን እየጸለይን እያለን ነገር ግን ዝቅ ብለንም እየተመለከትን ነው። ምክንያቱም ሰዎች ለተንኮል ስለሚያስቡ ስለሚነሳሱ። አሁን ከዛ በኋላ የሆነ ሰው መጥቶ አይቶን ሮጦ እንደገና ሲሄድ ሰዎች ለመቀስቀስና ለማምጣትና ረብሻ ለማስነሳት እንደሚያስብ በመረዳት ደግሞ እንትናቸው ስለሚገባል ዲያብሎስን ሀሳብ አንስተው ነው የሚለው አይደል? ከዛ በኋላ ግን ውልቅ ብለን ከወጣን በኋላ እንደገና መጥተው ደግሞ ሲፈልጉ እዛ ቦታ አሉ ብለው ባለማግኘታቸው እንደተመለሱ ይሄ ለኔ ከባድ ትዝታ ነው የሚሆን። ይህንን አይቻለሁኝ እና እግዚአብሔር ደግሞ ለልጆቹ ስለሚጠነቀቅ ከዛ ውስጥ እንድንወጣ ቀስቅሶናል፣ እንድናመልጥም ቀስቅሶናል። በጣም መሄድ ስለቻለን ግን ልናመልጣቸው ችለናል። እግዚአብሔር ይመስገነው። ይሄንን ነው እንትን ነው። እድሜዎት ምን ያህል ነው? እንደው ቀሪ ዘመኔንስ እንደው ምን እሰራለሁ ብለው ያስባሉ? አሁን እድሜ ወደ 55 አካባቢ ነው። ግን ጌታን ካገኘው አዲስ ጉልበት ነው ያገኘሁት። አዲስ በቃ ጉልበት እንደተገጠመልኝ ነገር ነው። ለምንድን ነው ይህን የምለው? ያየሁት ነገር ስላለ ነው። እንዴት ቢባል በአንድ እጄ ከዘራ በአንድ እጄ መስቀል ነበር የሚይዘው። አለ ከዘራ አልሄድም ነበር ኦርቶዶክስ ሆኜ። ያ ሆኖ እያለ አሁን በምን አቅሜ ነው እኔ ጌታን ማገልገል የሚችለው የምለው ነገር ማታ ማታ አረፍ በምልበት ሰዓት ላይ እንዲህ አስብ ነበረ። ለከጌታ አቅም ነው፣ ጌታ ጉልበት ነው። ስለዚህ ደግሞ ያ የሚረዳውን ደግሞ የእግዚአብሔር መንፈስ ከኔ ጋር ስላለ ከዛ በኋላ ግን ወደፊት እንዴት ማገልገል እንዳለብኝ እንደዚህ ከሆንኩኝ በየጊዜው ቀና ስል ቀጥ ስል ደግሞ ጉልበት እያገኘው ስለነበረ ግን በጣም ጥሩ አገልግሎት እያገለገልኩ እንዳለ እኔ ለምሳሌ አሁን ባለትዳር ነኝ፣ የልጅ አባት ነኝ። አይደለም ለመውለድ ያገባሉ ተብሎ የማይታሰብ ነበረ የዛን ጊዜ ማለት ነው። አሁን ይሄ ጠጉሬ ላይ አንድ ጠጉር አልነበረም። ታቦት በሚሸከምበት ሰዓት ላይ ልጭ ብሎ አልቆ ነበር እንዳለ። ቆቡ ሰው አልቆ ነው የበቀለው፣ አየር ሲያገኝ በቀለው። እውነቴን ነው። ይሄን እነሱ ቅዱሳኖች ያውቃሉ። ከዛ በኋላ ግን እንኳንስ ከዘራ ቀርቶ በሬ ማረስ ጀመርኩኝ። ገጠር ለመመስከር ሲሄድ በሬ እያገዝኩ ነው የመሰክረው። ከተግባባን በኋላ ነው ኢሳን መገልጥላቸው ኢየሱስን ማለት ነው። ነገር ግን በኋላ እነሱ ደግሞ ከፍቅር የተነሳ ከማሳየው ፍቅር የተነሳ ከማሳየው ትህትና የተነሳ በኋላ ልቀበሉት በሚልበት ሰዓት ላይ አንድ መድኃኒት ልስጥህ ወይ ነበር ብለው እኔ የዘላለም መድኃኒት ነው። በገንዘብ የሚገዛ መድኃኒት አይደለም፣ በነፃ የሚሰጥ ነው። ይኸውም ለነፍስ መድኃኒት የሚሆን ነው እና የዘላለምን መንግስትን የምታገኘው
ኢሳን በመቀበል ኢሳን በማግኘት ነው። ግን እኔ አሁን ወደፊት ደግሞ እንዴት ማገልገል እንዳለብኝ ሳውቅ ይህም ብረት እንኳን ቢኖር ዛሬም እያለ በጌታ ጸጋ ሙሉ አካል ካላቸው ሰዎች በላይ እያገለገልኩ እንዳለ ቅዱሳን ያውቃሉ። ሌትም ቀንም ቤተክርስቲያን ነኝ። ጠዋት ጸሎት ነው፣ ማታ አምልኮ አለ። ማታ ጸሎት፣ ጠዋት ጸሎት ነው፣ ማታ አምልኮ አለ። ማታም ጠዋትም የት ይገኛል? ቤተክርስቲያን። ምንም ቦታ የሚሄድበት ነገር የለም። በጌታ ዘንድ ነው ጊዜውን ሙሉ ማሳልፈው እና ለምን ጸሎት ትልቅ እንትን ስላለው ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ስለሚል እሱን አተርፋለሁ። ሰዎች ገንዘብ አግኝተው ገንዘብ ያጣሉ። እኔ ያገኘሁትን ግን አላጣም። በጌታ እጅ ስለሚቆየኝ እዛ ላይ እየሰራው ትርፌን ሁሉ በመንግስተ ሰማያት ለመቀበል ነው። አሜን አሜን። ወንጌላዊ ግዛው እንግዲህ በቀጣይ ደግሞ በጣም መልካም እንደሚሆን እናምናለን። እቺ ስጦታ እህታችን ሄደን አስተባብራ እዛ ካሉ ቅዱሳን ጌትዬና ሂሩት የሚባሉ የትዳር አጋሮች የሰጡት 50,000 ብር ነው። ለሕክምና እንደው ለአንዳንድ ነገር ከረዳሁት ብለው ያበረከቱት ስጦታ ነውና እንግዲህ ጌትዬንና ሂሩትን እንዲሁም ደግሞ እህታችንን ሄደን እንዲባርኩ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ድረስ አገልጋዮቹ ስለሆናችሁ የሰራችሁትን ስራ ያሳያችሁትን ፍቅር እግዚአብሔር ይረሳ ዘንድ ሰው አይደለም ብሎ እንደሚል እኔ እንደዚህ ላደረጉልኝ ቅዱሳን የእግዚአብሔር ሰዎች ሙሴ በባረከበት በረከት ዘዳግም ምዕራፍ 33 ቁጥር 29 ላይ እንደዚህ የሚል ቃል አለ። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ብሎ እንዳለ እግዚአብሔር የጠላትን ከፍታ ያስረግጣቸው። እግዚአብሔር ይባርካቸው። ዘመናቸው የተባረከ ይሁን። ጊዜያቸው የተባረከ ይሁን። ትውልዳቸው የተባረከ ይሁን። የአብርሃም የይስሐቅ የያዕቆብ አምላክ ከነሱ ጋር ይሁን። እግዚአብሔር ሞገስ ይሁናቸው። ለትውልዱ ደራሽ ያደርጋቸው። ለትውልዱ መፍትሄ ያደርጋቸው። እግዚአብሔር አምላክ በሚሄዱበት ሁሉ የተናገሩት ነገር እግዚአብሔር ያክብድላቸው። ተቀባይነት እግዚአብሔር ይስጣቸው። እግዚአብሔር ሁሌ ሞገስ ይሁናቸው። እኔ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላልና የማይወሰን የጌታ የኢየሱስ ክርስቶስ ሰላም ከነሱ ጋር ይሁን። አሜን። እግዚአብሔር ይባርካቸው። ዘራቸው ይባረክ። መውጣት መግባታቸው ይባረክ። ትውልዳቸው ይባረክ። አገልግሎታቸው ይባረክ። ዘመናቸው ሁሉ ብሩክ ይሁን። በጌታ በኢየሱስ ክርስቶስ አሜን አሜን። ክቡራትና ክቡራን እንግዲህ በስልጤ ዞን ዳሎቻ ወረዳ ከወንጌላዊ ግዛው አበበ ጋር ያደረግነው ቆይታ ይህንን ይመስል ነበረ። እግዚአብሔር አምላክ ይህን ስጦታ ላበረከታችሁ በሙሉ አብዝቶ ይባርካችሁ። ቀደም ሲል እንግዲህ ወንጌላዊ ግዛው እንደተናገሩት ያው በጀርባቸው ላይ ብረት እንደሚገኝና ያ ብረት ደግሞ ቢወልቅና አካላቸው ሙሉ ጤናማ ቢሆን ባቀረቻቸው እድሜ ደግሞ እግዚአብሔርን ለማገልገል እንደሚያስቡ ተናግረዋልና ለሕክምና የሚያስፈልጋቸው ተጨማሪ ገንዘብ ያስፈልጋቸዋል፣ የተለያዩ ነገሮች ያስፈልጋቸዋል እና በዚህ ረገድ ደግሞ ከጎናቸው እንድትቆሙ አሁንም ላበረታታችሁ ወዳለው በጣም ነው ማመሰግነው። እግዚአብሔር አምላክ አብስቶ ይባርኮት። ቀሪ ዘመኖትን ደግሞ እግዚአብሔር በጤናና በደስታ በረፍት እንዲሁም ደግሞ በፍሬያማነት እንዲባርኮት እንመኛለን። ጌታ ኢየሱስ ይባርኮት። አመሰግናለሁ። በጣም አሜን። የፈታ እግዚአብሔር መልካም ነው፣ መቼ ንቀን። እርሱ የቅርብ አምላክ ነው፣ ያጠናናል። እግዚአብሔር መልካም ነው፣ መቼ ንቀን። እርሱ የቅርብ አምላክ ነው፣ ይጎበኛል። እግዚአብሔር አይቶ መች ዝም ይላል? መከራን ያስረሳል፣ ሐዘንን ያጠፋል። እንዳለፈ ውሃ ያደርገውና ሁሉን አሳልፎ
ሰላሙ